አስተማሪ በጣም የጠሉት። ምክንያቱም ሌሎቹ አስተማሪዎች ተባብረውኛል፣ እሱ ግን አልተባበረም ማለት ለዛውም ለአንድ ማርክ ማለት ነው። ከካምፓስ ተባረርኩ። ከዛ በኋላ ወደ ጎዳና ወጣሁ። አሁን ሱሰኛም ከሱስ እንዲወጣ ካልተነካ ያወጣል እላለሁ። ስለመከር ነው ይወጣል ብዬ አላስብም። መነካት አለበት። ሲነካ የዛሬ ዓመትም ሊሆን ይችላል፣ የዛሬ 10 ዓመትም ይወጣል። ሰላም የኒማ ሚዲያ ተከታታዮች እንዴት ናችሁ? ዛሬ እንደተለመደው 12ቱን የሱስ ማገገሚያ ደረጃዎች ይዘንላችሁ መጥተናል። በዛሬው ቪዲዮአችን ደረጃ 8፣ 9 እና 10ን አንድ ላይ አድርገን እናያለን። ደረጃ 8፣ 9 እና 10 የሚያወሩት የጎዳናቸውን ሰዎች ይቅርታ ስለመጠየቅ፣ ከዛ ይህን ተግባር ደግሞ ስለመቀጠል ስለመለማመድ ነው የምናወራው። ስለዚህ ይህን ሀሳብ በደንብ ይጋራኛል ብዬ ያሰብኩትን አንድ እንግዳ ጋብዤላችኋለሁ። ሚኪያስ ጥላሁን ይባላል። የኔ ተራ በጎ አድራጎት ድርጅት ዋና መስራች እና ስራ አስኪያጅ ነው። እንኳን ደህና መጣ ሚኪ። እንኳን ደህና ቆየሽ። በዛሬው ቪዲዮአችን በዋናነት አትኩረን እንድናይ የምፈልገው ይቅርታ እንዴት እንጠይቃለን፣ ይቅርታ ተቀባዮች ደግሞ እንዴት ነው፣ ወይም ደግሞ እኛ ለምሳሌ በሱስ ህይወት ውስጥ ጥፋት አጥፍተን እንዴት ነው ይቅርታ የምንጠይቀው፣ ከዛ ደግሞ እንዴት አድርገን ነው ሰውስ ጎዳኝ ብለን የምናስበውን ሰው ይቅርታ ሲጠይቀን እንዴት ነው መቀበል ያለብን የሚለውን እሱን ብናይ ደስ ይለኛል። ስፔሻሊ ከነበረ የህይወት ተሞክሮች እያጣቀስክ ብትነግረን ደስ ይለኛል። በጣም ቆንጆ ርዕስ ነው ለዛሬ የመረጥሽው፣ ይቅርታ የሚል ሀሳብ ነው። ይቅርታ በጣም አስፈላጊ ነገር ነው። ይቅርታ ማለት በሁለት ሰዎች መሀል የሚደረግ ግንኙነት ይመስለኛል። ካልተጣላን ይቅርታ ለመጠያየቅ ነው። ሁለት ሰዎች ወይ ተጣልተው ሊሆን ይችላል፣ ወይ በሆነ ሀሳብ ተጋጭተው ሊሆን ይችላል። እነዛ ሰዎች መሀል ላይ የተፈጠረ ሌላ አንድ አላስፈላጊ ስሜት ሊኖር ይችላል። እኔና አንቺ መሀል ድንገት ጸብ ቢነሳ፣ ብንኮራረፍ፣ በሆነ ባንግባባ አንቺ ስትመጪ ወይ ይወጣለው ወይ ደግሞ እኔ ስመጣ አንቺ ትወጫለሽ። በመሀላችን ጓደኝነት ነበረን። ከዛ በኋላ የሆነ ምክንያት አጋጨን። ስለዛ እድሜ ልካችንን ስንወጣ ስንገባ ልንኖር ነው ማለት ነው። አንዱ ይቅርታ ማድረግ አለበት። ይቅርታ አለማድረግ ማለት በውስጣችን መርዝ እንደመያዝ። ምክንያቱም ያ ሰው ባየሁት ቁጥር እናድዳለሁ፣ በታጫለሁ፣ ይከፋኛል፣ ቅር ይለኛል፣ ውስጤ ይረበሻል። እንደዚህ አይነት ስሜቶች ደግሞ ወደ ሌላ በሽታ ሊመሩ ይችላሉ። አንቺ ሞር ሳይንሱን ከኔ በላይ ታብራሪላቸዋለች በኋላ። ይቅርታ ለማድረግ የሚጎዳው እኛን ነው እንጂ ይቅርታ ያላደረግንለትን ሰው አይጎዳውም። ለምሳሌ አስቀይመሽኛል፣ ግን እንዳስቀየምሽኝ አንቺ ላታውቂ ትችላለች፣ ወይም ረስተሽ ሊሆን ይችላል። እኔ ግን ተቀይሜሻለሁ፣ ይቅርታ አላደረግኩልሽም። ስለዛ ሁሌ ውስጤ ያልሆነ ስሜት ይሰማኛል። ልብ ምቴ ሊጨምር ይችላል፣ ሊያልበኝ ይችላል። ስስቅ ስጫወት የነበረ ሰው ልክ አንቺ ስትመጪ አኮርፍ ይችላለሁ። ይሄ ሁሉ ይቅርታ ካለማድረግ የሚመጣ ነው። ስለዛ ይቅርታ በጣም አስፈላጊ ነገር ነው። እኔ በህይወት የምንገጠመው የምሰልሽ ካምፓስ ዩኒቨርሲቲ በነበርኩበት ጊዜ አንድ አስተማሪ ከካምፓስ አባረረኝ። ማለት ካምፓስ ላይ በጣም ቆንጆ ተማሪ አልነበርኩም እና አስተማሪዎቹ ማርክ እንዲጨምሩልኝ እየለመንኩ ነበር ውጤት ማስጨመራቸው። አንዱ አስተማሪ ግን እምቢ አለኝ። በቃ በፍጹም አልጨምርልህም ማለት። ከዛ በኋላ አስተማሪውን በየቀኑ የመጣው ስለምነው ጭራሽ አስጠላሁት አስተማሪውን። እና አስተማሪው ከአሁን በኋላ ቢሮ የራሱ ጭራሽ እንዳትመጣ፣ አንተ ውጤት ጨምሬልህ አልፈህ ብትመረቅ ለሀገር አትጠቅምም ምናምን ነገር የሚል ስድብ አዘል ምክሮች በሰዓቱ ይነግረኛል። እና አስተማሪውን በጣም የጠላሁት፣ ምክንያቱም ሌሎቹ አስተማሪዎች ተባብረውኛል፣ እሱ ግን አልተባበረም ማለት ነው። ለዛውም ለአንድ ማርክ ማለት ነው። እና አስተማሪውን ባየሁት ቁጥር በቃ ውስጤ በጣም ነው የሚከፋው። ብጣለው ደስ ይለኛል። በጣም ብዙ አይነት ስሜት ውስጥ ይከተኛል። አስተማሪውን ሲወጣም ሲገባም በቃ መንገድ ያስቸግረዋል።
ከዛ ከካምፓስ ተባረርኩ። ከዛ በኋላ ወደ ጎዳና ወጣሁ። ከዛ በኋላ እግዚአብሔር ረድቶኝ ተመለስኩ። ግን አሁንም ስለዛ አስተማሪ ሰው ሳስብ ይከፋኝ ነበር። እስከሆነ እስቲ ይቅርታ አላደረኩለት። እኔን ጎዳና ያስወጣኝ እሱ፣ እኔ ከካምፓስ ያባረረኝ እሱ፣ ህይወቴን ያበላሸው እሱ ነው ብዬ ቂም ይዤበታል። የሆነ ትልቅ ቦታ ስደርስ የሆነ ልበቀለው እንጂ የማስበው ይሄ ለእሱ ምንም አይነት መልካም ምኞት የለኝም። ከዛ በኋላ ግን ብዙ ነገር አለፈ በህይወት። ከዛ በኋላ አሁን ግን ቆም ብዬ ሳስበው ለካ እንደሱ አስተማሪ የጠቀመኝ ነው። ሌሎቹ አስተማሪዎች የአንድም ሁለት ማርክ እየጨመሩ እያሳለፉ ነበር፣ ምክንያቱም እንዳልጨቀጭቃቸው ስለሚፈልጉ። እሱ ግን እምቢ አለና ገፍትሮ አስወጣኝ። ያኔ ስለገፋኝ ነው አሁን ያለሁበት ቦታ የደረስኩት እንጂ ከነሱ እመረቅ ነበር። ከዛ በኋላ ያው የሆነ ስራ አገኛለሁ፣ ባላገኝም በቃ እዛው ቤት ውስጥ አሽከረከር ነበር። ያ አስተማሪ ለካ ገፍቶ ያወጣኝ እሱ፣ ለካ በጣም እንድወድቅ ያደረገኝ እሱ ነው። መውደቄ ደግሞ ያስተማረኝ እሱ። እንደውም ብዙ ጊዜ አሁን እንደዚህ ከሱስ ሲያገግምና ሰው ልክ እዚህኛው ስቴጅ ላይ ሲደርስ ወደ ራሱ መመለስ ሲጀምር ምናምን ይህንን ስቴጅ እንዴት ነው የሚገልጹት? አንዳንድ ሰዎች ይሄ ብዙ ጊዜ ሳይጸዳ ተዘግቶ የከረመ ቤት የለም፣ ሲከፈት እንዴት ነው የሚሸተው? በጣም የሚያስጠላ ነው የሚሆነው አይደለም? ከዛ ውስጥ ያሉትን ነገሮች እያንዳንዱን እያራገፍክ ስታየው እንዴት ነው ያለው ነገር። ስለዚህ ይቅርታም ልክ እንደዚህ ነው። መጀመሪያ ስንጀምረው በጣም መጎርበጡ የማይቀር ነገር ነው። ከዛ ግን እያንዳንዱ ነገሮች እየሄድን እየፈተንን እንዴት ነበር ይሄን ነገር፣ ለምንድን ነበር ይሄን ያደረግኩት እያልን ራሳችንን ደግሞ ለመውቀስ አይደለም ያንን ነገር የምናደርገው፣ ወደፊት ለሚመጣው ሰላም መንገድ መክፈት ነው የምንሰራው ስራ ማለት ነው። ብዙ ጊዜ ተጎጂ የሚሆኑት ወላጆች ናቸው። ልጆቻቸውም ደግሞ ወላጆች አይረዱንም ብለው ነው የሚያስቡት፣ በችግር ውስጥ ወይም በሱስ ውስጥ እያለፉ ያሉ ልጆች ማለት ነው። አሁን ባነሳነው ሀሳብ ላይ በጣም ሪሌት ያደርጋሉ ወይም ደግሞ ሀሳባችንን ይጋሩናል ብዬ የማስበው ወላጆች ናቸው። ሱሰኛ ልጅ ያላቸው ወላጆች እንዲሁም ደግሞ ሱስ ውስጥ ያሉ ሰዎች ወላጆች አይረዱኝም ብለው ነው የሚያስቡት። ወላጆች ደግሞ እኔ ሁሉ ዋጋ እየከፈልኩኝ ግን ምንም ለውጥ እያገኙ አይደለም፣ ውጤት እያገኙ አይደለም የሚል ነው ያለው እና በመካከል ቅሬታ መፈጠሩ ግድ ነው። ሱስ ውስጥ ያለው ሰው በአንድም በሌላ መልኩ አንድ የኔ የሚለውን ሰው ያጣል፣ እርግጥ ነው። ስለዚህ ያንን ለመቅረፍ ነው ይሄ ይቅርታ የሚለውን ነገር። ምን አይነት ይቅርታ ይሁን? ይቅርታ ስንጠይቅ እንዴት ነው መሆን ያለበት? ስንቀበልስ እንዴት ነው መሆን ያለበት? ስንቀበል ቅድም ይቅርታን ስንቀበል ቅድም እንዳልኩት የተዘጋ ቤት ነውና ማስቸገሩ ወይም ጥሩ ነገር ኤክስፔክት ልናደርግ አይገባም። ስንቀበል እንዴት ነው መሆን ያለበት? ራሳችንን ለመውቀስ መጥፎ የሰራነውን ነገር ወደኋላ እያሰብን እንድንጸጸት ሳይሆን ግን ለወደፊት ለሚመጣው ለሰላማችን ከዛ ሰው ጋር ድጋሚ ልንፈጥር የምንችለውን ሜሞሪዎች፣ ግንኙነቶች ማተኮር ላይ ወይም ደግሞ ለሱ ቦታ መልቀቅ ላይ ነው ማተኮር ያለብን ብዬ አስባለሁ። ከሕክምናው አንጻርም ደግሞ ይቅርታ በጣም አንዛይቲ፣ ስትረስ የምንላቸው ነገሮች ሬዲዩስ ከማድረግ ወይም ከመቀነስ ጋር ተያይዞ በጣም ብዙ ጠቀሜታ ነው ያለው። ምክንያቱም እራሳችንን ከእስራት ነው የምናወጣው። እራሳችንን ከነበርንበት ነገር ወይም ደግሞ ድሮ ብዙ ጊዜ የሚቆጨን የምንጨነቅበትን ነገር ነው ሪሊዝ የምናደርገው ወይም ደግሞ ትተን የምንሄደው። ስለዚህ ለአዳዲስ ነገሮች ራሳችንን ክፍት ስናደርግ መንገዳችንን በዛው መልኩ ቀላል እየሆነ አሪፍ እየሆነልን ይመጣል ብዬ አስባለሁ። አንድ ወጣት ወደ ሱስ ውስጥ ሲገባ የሚጎዳው ቤተሰብ ነው። ቤተሰብ ቢጎዳም ልጁም ይጎዳል። ቤተሰብ ይህ ሁሉ ነገር አድርጌልህ አቅርቤልህ ምን አጎደልኩብህ፣ የምለፋው የምጥረው የምግረው ለአንተ ነው፣ ግን አንተ ሱስ ውስጥ ገባህብኝ ብለው የባሰ ህመም ውስጥ ይገባሉ ቤተሰቦች። ልጅ ሱስ ውስጥ ይገባል፣ ቤተሰብ ህመም ውስጥ ይገባል። እኔ በገጠመኝ ተሞክሮ ማለት ነው። እና
አሁን አንድ ልጅ ሱስ ውስጥ ገባ ማለት ታሟል ማለት ነው። በሆነ እስራት ውስጥ ገብቷል። ስለዛ አሁን በቤተሰብና በልጁ መካከል ያለውን ግንኙነት ለማቅረብ የሚያስፈልገው ይቅርታ ነው። ልጁ ሱስ ውስጥ ገባ። ልጁን ጠዋትና ማታ ሱስ ውስጥ ስለገባ ደጋግመን ስለነገርነው አይወጣም። ደጋግመን ስለሰደብነው አይወጣም። ዱላ፣ ስድብ ልጅን ያርቃል እንጂ አያቀርም። እኔ እያራቀኝ ነበር እየሄድኩ የነበርኩት። ከቤተሰብ ያሸሻል ሱሱ። በሚሸሽበት ጊዜ ቤተሰብ ወደ ልጁ መቅረብ አለበት። አሁን ሱስ ዘመናዊ እስራት ነው ብዬ ነው እኔ የማስበው። በጣም እንደ አሪፍነት እንደ እርድና ነው ወጣቱ እየገባበት ያለው። ስለዛ ቤተሰብም አዌርነስ ሊኖሩ ይገባል። አሁን ለምሳሌ በዚህ ዘመን ስልክ አትጠቀሙ ማለት አይቻልም። ልጆች እንዴት እንደሚጠቀሙበት ማስተማር ይቀላል። ሱስ ውስጥም የገባ ልጅን ሱሱን እንዴት መውጣት እንደሚችል መንገር ነው እንጂ መቆጣት፣ መከልከል፣ ከቤት እንዳይወጣ በር መዝጋት ምናምን ልጁን የባሰ ወደ እልህ ውስጥ ነው የሚከተው። ስለዛ ልጅ ሱስ ውስጥ ገባ። ቤተሰብ ምንድን ነው ማድረግ ያለበት? ይቅርታ ማድረግ ነው ያለበት። መተው ነው ያለበት። መተው ማለት ልጁን መተው አለ። ልጁ በቃ አሁን በዘመኑ እስራት ውስጥ ገባባቸው ማለት ነው። እንዴት ነው ከዚህ እስራት ውስጥ ላስመልጠው የምችለው ብሎ ማሰብ ነው እንጂ የሚያስፈልገው እኔ ለአንተ ብዬ ጠዋት ወጥቼ ማታ ገብቼ ስለተባለ ልጁ አይሰማም። የማንሰማበት እድሜ አለ። አሁን ስፔሻሊ ከ16 እስከ 25፣ 26፣ 27 ድረስ አንሰማም። እኔ አልሰማም ነበር፣ ፍጹም አልሰማም ነበር። የሚመክረኝ ሰው የሚሰድበኝ ነው የሚመስለው፣ ቤተሰብ የራሱ ቢሆን ማለት። ስለዛ አሁንም እንደ ቤተሰብ ልጁ ሱስ ውስጥ ገባ። ስለዛ ሱስ ውስጥ ስለገባ አሁን እናትና ልጅ አይገናኙም። እናት ተናዳበታለች። ልጁም ማታ ነው የሚመጣው። ግንኙነታቸው የባሰ ርቋል። ልጁ ወዴት እየሄደ እንደሆነ እናት አታውቅም። ልጁም ደግሞ ከቤተሰብ ተደብቋል። ስለዛ ይህን ክፍተት ልናጠብበት የምንችለው ነገር ይቅርታ። አሁን ልጄ ተሳሳተ፣ ሱስ ውስጥ ገባ። ስለዛ እንዴት ነው ከዚህ ሱስ ውስጥ ላወጣው የምችለው ብላ ለማሰብ እናትየዋ መጀመሪያ ይቅርታ ማድረግ አለባት ለልጁ። አውቃ አልገባበት። ማንም ሱሰኛ ወደ ሱስ ውስጥ ሲገባ ሱሰኛ ለመሆን ብሎ የሚገባ እኮ የለም። እንደ ቀልድ እየተጫወተ እየሳቀ እየተታለለ ነው የሚገባው እንጂ ማን ሆን ብሎ እዛ ውስጥ ይገባል? ግን የሆነ ሰዓት ገባና ተያዘ። ከዛ ውጭ ማሰብ እያቃተው መጣ። ከዛ ነገር ውጭ እንደ ድሮ ሳቅ ጨዋታው እየቀነሰ መጣ። አሁን ይሄ ልጅ ትሪትመንት ነው የሚፈልገው እንጂ ስድብና ቁጣ አይደለም የሚያስፈልገው። ስለዛ እንደ ቤተሰብ ልጃችን እኛ ባላስብነው መንገድ ሲጓዝብን ያለን አማራጭ ጊዜ መስጠት ለልጃችን። አሁን እኮ ልጅና ቤተሰብ እኮ ጊዜ የላቸውም እኮ። እናትና አባት ጠዋት ስራ ይወጣሉ። ከዛ በኋላ ልጅም ትምህርት ቤት ይወጣል። ከዛ በኋላ ማታ ነው የሚገናኙት። ማታም ሲገናኙ ስልክና ቴሌቪዥን አለ። በቀን ውስጥ ግፋ ቤት 30 ደቂቃ 1 ሰዓት የምታክል ጊዜ ነው ልጅ ከቤተሰቡ ጋር የሚያሳልፍ። አብዛኛውን ጊዜ ውጭ ነው ያለው። ስለዛ ቤትም ስንመጣ ያቺን 1 ሰዓት ደግሞ እየተጣላን እየተከራከረን ነው የምናሳልፈው። ስለዛ ከቤቱ መራቅ ነው የሚፈልገው። ስለዛ እነዚህ አካሄዶች ልጁን እያራቁት ስለሚሄዱ በቃ ልጁ ተሳስቶ ገብቷል ሱስ ውስጥ። ለመሰለሽ ይህንን ማለት የፈለኩበት ምክንያት እኔ ጋር ብዙ ሰዎች ይደውላሉ። ኮሜዲያን እሸቱ ጋር በሰራነው ቪዲዮ ብዙ ሰዎች ይደውሉና ልጁን የሆነ ነገር እንዳደርገው ነው የሚፈልጉት። በቃ ልጁ ገብቷል አይደል፣ ሱሰኛ ሆኗል አይደል፣ አስቦበት እንዳልገባው ሲወጣ ቀላል ላይሆንለት ይችላል። ስለዛ ገብቷል። ከዛ በኋላ ከገባበት ነገር ለመውጣት ዘዴዎች ያስፈልጋሉ። አቀራረባችን፣ ግንኙነታችን ለየት ማለት ሊኖርበት ያስፈልጋል። አንድ ገጠመኝ ልንገርሽና ወደ የሚቀጥለው ሀሳቦች እንሄዳለን። እናትየዋ ልጇ በጣም ሱስ ውስጥ ገባባት እና በቃ ብትመክረው እምቢ አላት። ስለዛ ደወለችልኝ፣ ተገናኘን።
ልጁንም አገኘሁት። ልጁ ዝግጁ አይደለም ከሱስ ለመውጣት። ስለዛ ያቅሜን ሀሳቤን አካፈልኩት። እሱ ጋር ዘዴው እንደማይሰራልኝ እኔ የምነግረውን ነገር እየሰማኝ እንዳልሆነ ወይም የማይሰማበት እድሜ ላይ እንደሆነ ተረዳሁት። ስለዛ ወደ እናትየዋ ነው መመለስ ያለብኝ። እናትየዋ ጋር ተመለስኩና ቤተክርስቲያን ሂዱ፣ ቤተክርስቲያን ከሄዳችሁ በኋላ ንገሪው እያመመኝ ነው፣ ነገ ከነገ ወዲያ በተኙበት ላልነሳ። እናትየዋ ፓራላይዝ እየሆነች ነው፣ ረጅም ሰዓት መቀመጥ አትችልም፣ ምግብ በጣም ሴንሲቲቭ ናት፣ ስትበላ ያማታል። ይህ ሁሉ የመጣው በልጁ ነው። ልጁ ግን አያውቅም። ልጁ በቃ አያውቅም። ስትጮህበት ሌሊት 8 ሰዓት ቢሆን በር ከፍቶ ይወጣል። ስለዛ እየተረዳኝ ስላልሆነ አንድ ስፔሻል ሞመንት ከልጅሽ ጋር ፍጠሪ፣ ቤተክርስቲያን ውሰጂ፣ በእንባ ቀላቅለሽ እያመመሽ እንደሆነ ንገሪው። እያመመሽ ደግሞ ያለው በሱ ምክንያት እንደሆነ ንገሪው። ከዛ በኋላ ለእግዚአብሔር አሳልፈሽ ታይ። ከዛ ሞከረችው። ረጅም ጊዜ ወሰደባት ቤተክርስቲያን እሱን ለመውሰድ። ከዛ ላይ ሞከረችው። ከዛ ልጁ ላይ የሆኑ ለውጦች ታይበት ጀመረ። ምክንያቱም አሁን ሱሱ ጋር ተመልሶ እንኳን ቢሄድ ይከነከነው ጀመረ። ሰክሮ መምጣት ቀነሰ። ድሮ ሰክሮ መጥቶ በር አንኳኩቶ ነበር የሚገባው። አሁን ቀስ ብሎ መግባት ጀመረ። ያስብ ጀመረ። አሁን ለውጥ ውስጥ ገባ። በመሀል ሊጣሉ ይችላሉ። ከዛ በኋላ አሁንም እናትየዋ ወረድ እያለች እንጂ እየተጣላቸው በነበረችበት ጊዜ እሷ እያመማት ነው፣ እሱ ግን አያስተውልም። በቃ እንደማያስተውል መረዳት አለባት። ስለዛ ይሄኛውን አይነት ቴክኒክ እየተጠቀመች አሁን ልጁ ረጋ ወደ ማለት አይደለ እቤት ወደ መዋል እየጀመረ። እቤት መዋል ጀመረ ማለት ተስፋ ቆረጠ ማለት አይደለም። ከድሮ ይውልበት ከነበረበት ቦታ ራሱን እያሰረ ነው፣ ራሱን ላይ መስራት ጀምሯል ማለት ነው። እዚህ ፕሮሰስ ውስጥ እንደገባ ደግሞ ቤተሰብ መረዳት አለበት። በጣም ሱስ ውስጥ ሲሆን ከዛ ከሱስ ውስጥ ለመውጣት ሲታገል እኛ ደግሞ ማወቅ አለብን። ድሮ አምሽቶ ሲመጣ ሁሌ አምሽቶ ስለሚመጣ ዛሬ በጊዜ ሲመጣ ምን ነው ዛሬ በጊዜ መጣ ካለችው በቃ ላረለ እየገፋቸው ተመልሶ ማለት ነው። ዛሬ በጊዜ መምጣቱ አፕሪሺየት ብታደርገው ደስ እንዳላት ብትነግረው እንዴ እኔ በጊዜ ስመጣ እማ ደስ ይላታል እንዴ ነገ በጊዜ ለመምጣት ያስባል። ባይመጣ እንኳን ነገ ባይሳካለት ከነገ ወዲያ ይመጣል። እንደዚህ ዘዴዎች እየተጠቀምን ልጁን ወደኛ ካልጎተት ነው በስተቀር በፍቅር በዱላማ እየሸሸ ነው የሚሄደው፣ በስድብ እየሸሸ ነው የሚሄደው። በፍቅር በይቅርታ ወደኛ ማቅረብ አለብን። ሱስ ውስጥ ቢሆን ከሱስ ጋር በተያያዘ የተለያዩ ስልጠናዎች ላይ የተለያዩ ቦታዎች ላይ ትገኛለህ ብዬ አስባለሁ እና ከዚህ ከይቅርታ ጋር ተያይዞ የገጠሙ ነገሮች ካሉ ወይም ደግሞ ያገኘሃቸው ስቶሪዎች ካሉ እሱን ብታካፍለን። እሺ፣ እንደዚህ ስልጠናዎችን እናዘጋጃለን። መንግስት አንዳንዴ መድረኩን ያዘጋጅልን እና ስልጠናዎች ላይ እንሄዳለን እና ስልጠናዎች ላይ በሄድን ጊዜ ስለ ይቅርታ ነበር የምናወራው። ምሳሌውን ላስታውስሽ። ፕሮግራሙ ላይ ምን አይነት ምሳሌ እያነሳን ነበር? ይቅርታ ያላደረገ ልብና ይቅርታ ያደረገ ልብን እያነጻጸርን በምሳሌ እያወራን ነበር። አሁን የይቅርታ ልብ ካደረኩልሽ እኔና አንቺ መሀል ተጣልተን ከነበረ ይቅርታ ካደረኩልሽ አንቺን ሳገኝሽ ውስጤ ምንም አይረበሽም፣ ስላየሁሽ ደስ ይለኛል። በቃ አልፏል። የሆነ የተጣላንበትን ጊዜ እረስቸዋለሁ። ግን ተጣልተናል፣ ግን መሀላችን ግን የሆነ ያስኩብሽ ነገር አለ። ይቅርታ ያደረኩልሽ ይቅርታ እንዳደርግልሽ በጣም ስለጠየቅሽኝ እሺ ብዬሽ ነው እንጂ ግን ውስጤ ይቅርታ አላደረገልሽ። ስለዚህ ሰበብ ነው ፈልግልሽ፣ የሆነ ቀን አፈነዳብሻለሁ ወይም የሆነ ጥፋት ሳገኝብሽ አንቺ ድሮም እንዲህ ነበርሽ ምናምን ብዬ እመዝዘዋለሁ ፋይሎችሽን ማለት ነው። እና በዛ ስልጠና ቀን ምን ገጠመን? 2 እህታማቾች ናቸው እና ስልጠናው ላይ የነበረችዋ አንደኛዋ እህት ናት እና እቺኛዋ እህት ስለ ይቅርታ ልብ በደንብ አድርጋ ታዳምጣለች። ይቅርታ ያላደረጋችሁለት ሰው ነገ ስልካችሁ ላይ ተደውሎ ሞተ ብትባሉ ምን ይሰማችኋል? እስኪ አስቡት። ማለት ነገ እኔም ላልነሳ እችላለሁ፣ ማናችንም ላንነሳ እንችላለን። ግን ደግሞ ያ የተጣላችሁት
ድሮ ጓደኛችሁ የነበረ ወይ ድሮ ቤተሰባችሁ የነበረ ሰውዬ ግን በሆነ አጋጣሚ ተጣላችሁና ይቅርታ አልተጠያየቃችሁ ነገ የሱ መጥፎ ነገር ብትሰሙስ ስል እቺኛዋ ከእህቷ ጋር ተጣልታለች እና ሁሌ የእህቷን ክፉ መስማት ከእህቷ ልታት አትፈልግም ግን ባለችበት ደህና እንድትሆን ግን ትፈልጋለች እና ይሄ ምሳሌ እሷን ተች አደረጋት። ምክንያቱም የተጣላችሁት ሰው ስል እህቷ አለች። ከዛ በኋላ ነገ ደግሞ ክፉ ነገር ቢያጋጥማት ስንል ነገ ክፉ ነገር አጋጥሟት ለመርዶ ስልኳ ላይ ሲደወል ታያት። ይቅርታ ሳንባባል ከእህቴ ጋር ልንለያይ ስለዚህ ይቅርታ መጠየቅ አለብኝ አለች። የተጣሉት ደግሞ የዛሬ 12 ዓመት ነው። 2 ልጆች አሏቸው። ልጆቹ ሲደባደቡ የእሷ ልጅ የአንደኛዋን እህት ይፈነክቷል። ከዛ በኋላ በዚህ ቁርሾ 12 ዓመት ይጣላሉ። አልተያዩ። የሆነ የቤተሰብም ችግር ነበረ። በዛ ምክንያትም ደግሞ ጉዳዩ ከረረባቸው ማለት ነው። አሁን እቺ ነገ እውነት እኮ ነው እህቴ መርዷን ብሰማስ ቃል አይደል አብሮ አደጌ ናት። አብረን ብዙ ነገር አሳልፈናል። ግን የሆነ ሳለ ተጣላን። ከተጣላን በኋላ እኔና እሷ ነገር ተቆረጠ። ደግሞ አንድ እህቷ ናት ናፈቀቻት እና እዛው አይኗ ላይ እንባ ቀረር አለ አይደል ስትነኪ አሁን ሱሰኛም ከሱስ እንዲወጣ ካልተነካ ያወጣም እላለሁ። ስለመከር ነው ይወጣል ብዬ ነው አላስብም። መነካት አለበት። ሲነካ የዛሬ ዓመትም ሊሆን ይችላል የዛሬ 10 ዓመትም ይወጣል። ግን ያቺን መንካት መሞከር ነው ማድረግ ያለብን እንደ ቤተሰብም እንደ ጓደኛ እና እቺኛዋ እህት ተነካች። እህቷ የሆነ ነገር ስትሆን ታያት። ከዛ በኋላ ለቤቷ ገባች፣ ቡና ፈላች፣ ደወለችላት። ስትደውላት ያቺኛዋ እህት ደግሞ ስልኳን ስታይ ከ12 ዓመት በኋላ እንዲህ ምን ሆና ነው በሰላም ነው ብላ ነው የምታነሳው። አቤት ስትላት እንዴት ነሽ ምናምን ነገር ፈልጌሽ ነበር ትላለች። አይ የሆነ ነገርማ ሆናለች በጤናዋ አትፈልገኝም ብላ እየበረረች ከቤት ሳትገባ ከበሯ ነው የተመለሰችው አለች። ከነ ያለችው ጋር እየበረረች መጣች። ምን ሆነሻል እህቴ? በኋላ ገና በር ላይ እንደመጣች ተንበረከኳለች። ይቅርታ እኔና አንቺ ልጆች ከተጣሉ 12 ዓመት አለፈው። እኔና አንቺ ግን እድሜ ልክ ጠላት ሆነን ቀረ። በቃ ይቅር በይኝ አለች። ያቺኛዋ እኔ ነበርኩ ይቅርታ መጠየቅ የነበረብኝ። ተላቀሱ፣ ቤት ገቡ፣ ቡና ጠጡ፣ ሰላም ነው። ስለዛ ይሄኔ 12 ዓመት ሙሉ ተሸክመን ስንዞሩ የነበረው መርዝ ማለት ነው። አሁን እህትየዋን ባሰበቻት ቁጥር አልበም ባነሳች ቁጥር ትዝ ትላታለች። እቺ እያለች ነበረ የምትናደድባት። አሁን ግን ተወችው። ስለተወችው ብዙ ጤናዋ ራሱ ይስተካከላል ብዬ አስባለሁ። እንደሚያማት ነገር ነበር። ለምንድን ነው የሚያምን? ለምንድን ነው ብዙ ጊዜ ህመሙ የሚጸናብን? ውስጣችን ሰላም አይደለም። ጭራሽ ህመም ሲጨመርበት ቶሎ ለማገገም እንቸገራለን። ይቅርታ መቼ እንጠይቅ ብለው ሚኪን ምን ይለኛል መልስ? የድሮ ሚኪ ይቅርታ ፍጹም ልብ አልነበረው። አኩራፊ አይነት ሰው ነኝ ባህሪ ማለት ነው። ካስቀየምሽኝ አልነግርሽም፣ አኩርፍሻለሁ፣ አልሰድብሽም፣ ዝም እልሻለሁ። ግን በውስጤ ይመችብሻል። የራሴ ባህሪ ነው፣ ራሴ አውቀዋለሁ። እነሱ ነገሮች በጣም ይጎዱኝ ነበር። ዲፕሬሽን ውስጥ ይከታሉ ቀስ በቀስ። አጠገብ ያሉትን ቤተሰቦቼን አኮርፍ ነበር፣ ቤተሰቦቼን እቀይማለሁ ምናምን። ስለዛ ይቅርታ አለማድረጌ ከብዙ ሰዎች ጋር ግንኙነት እየተበላሸ ብቻዬን እየሆንኩ መጣሁ። ይቅርታ አለማድረግ መጨረሻ ላይ ብቻሽን ነው የሚያስቀርሽ። ከአንቺም ተጣለሁ፣ ከቴዲም ተጣለሁ፣ አጠገቤ ካሉ ሰዎች ጋር ሁሉም ቂም ይዤ ብዙ ፈንጂ ይዤ የሆነ ቀን ራሴ እጅ ላይ ነው የሚፈነዳው። ጤና ላይ ሊፈነዳ ይችላል እና በጣም እታመም ነበረ። እንቅልፍ የለኝም ነበረ። ሌሊት ላይ እንዲህ በቃ እንደፈጠጥኩኝ በመስኮቴ ብርሃን ሲገባ የማይባቸው ብዙ ቀናቶች ነበሩ። በዛ ሰዓት ምንድን ነው የምታስበው ብትይ የማስበው በቃ ጠዋት ከአንቺ ጋር ከጓደኞች ጋር የተፈጠሩትን
የማልፈልጋቸውን ነገሮች ሳሰላስል ይነጋብኛል። ብዙ እንቅልፍ የለሽ ሌሊቶች። ስለዛ ምን አመጣው? ታርቀን ቢሆንስ? ይቅርታ ብዬሽ ቢሆንስ? ከዛ በኋላ ግን አሁን ለይቅርታ ጊዜ አላሳድር። ኢቭን አስቀይሜሽ እንኳን አይደለም ያስቀየምኩሽ ከመሰለኝ እንኳን ይቅርታ አላለሁ። አሁን አጠገቢ ላይ ያሉት ጓደኞቼ፣ የቅርብ ጓደኞቼ አውቃ ነው እንዴ አሁን ይቅርታ የምትጠይቀው ይሉኛል። አሁን እንዴ አጠፋው እንዴ ይቅርታ አላለሁ። በትንሹ በትልቁ በኋላ ቤቴ ስገባ እንትናን አስቀይሜ ይሁን እንዴ አይሆን እንዴ ብዬ አላስብም። ይቅርታ ብዬዋለሁ በሞመንቱ ላይ። ስለዛ ይቅርታ የሚያደርግ ጉዳይ አይደለም። ካደረ ቁስል እየሆነ ይመጣል። ያ ቁስል ደግሞ ሲደጋገም የሆነ ሳለ ውስጣችንን ፓራላይዝ ያደርገዋል። ተነሳሽነታችንን እየገደለ ይመጣል። ስለዛ የዛሬውን ችግር ዛሬውኑ እየፈታን፣ የዛሬውን ጸባችንን ዛሬውን እየፈታን ማሳደር። የበደሉንም ብቻ አይደለም አይደል እግዚአብሔርም የሚለው ሁሉንም ለሁሉም ይቅርታ በሉ ነው እንጂ እኔ ስላልበደልኩት ይቅርታ አይደለም። ጥፋተኛ እሱ ስለሆነ እሱ ይቅርታ ይበለኝም አይባልም። ስለዛ ቢበድሉንም ባይበድሉንም ይቅርታ እያደረግን ውስጣችንን ማጠቢያ ነው። ሰላም እንሆናለን። በቃ ቢያንስ እንተኛለን፣ ባንበላ እንተኛለን። እኔ ጠግቤ እንቅልፍ ከማጣ እርቦኝ ፏ ያለ እንቅልፍ ብተኛ እመርጣለሁ። ምክንያቱም ብዙ እንቅልፍ ያጣሁባቸው ሌሊቶችን ስለማስታውስ ማለት ነው። በምን ምክንያት? በተጣሏቸው ይቅርታ ባላደረግኩባቸው ምክንያቶች ማለት ነው። ስለዛ ሁለት ብዬ መተኛት ስለምፈልግ ድንገት እንደተጣላን ብንለያይ እንኳን ቴክስት አደርግልሻለሁ ይቅርታ፣ አሁን ዛሬ ፕሮግራም ካበላሽው ይቅርታ፣ ድንገት በኋላ ስወጣ ቻው ሳልልሽ ስለሄድኩኝ ይቅርታ፣ ማታ እደውልልሻለሁ ስላልደወልኩልሽ ይቅርታ፣ አልፈልግም። ድንገት ስላልደወልኩልሽ ልትቀየሚኝ ትችያለሽ። እደውላለሁ ብሎ አይደውልም እንዴ ምናምን ልትይኝ ትችያለሽ። ስለዛ ለሁሉም ነገር ይቅርታ ስትለማመጂው ከሰው ጋር ሰላም መሆን ትችያለሽ። ቢያስቀይምሽም አያስቀይምሽም፣ ብታጠፊም ባታጠፊም ቶሎ ይቅርታ የምትጠይቂ ከሆነ ከብዙ ሰው ጋር ተስማምተሽ መኖር ትችላለሽ ብዬ አስባለሁ። ሚኪ ስላካፈልከን የህይወት ተሞክሮዎችህ አክብረንም እዚህ ስለመጣክ በጣም እጅግ አድርገን እናመሰግናለን በኒማ ሚዲያ ስም። ተመልካቾቻችን የዛሬው ዝግጅታችን ይሄን ይመስል ነበረ። በቀጣይ አርአያ ስለመሆን በድጋሚ ከሚኪ ጋር ሀሳቦችን እናነሳለን። ጥሩ ሀሳብ አግኝታችሁበታል ብዬ አስባለሁ። ኒማ ሚዲያን ሼር፣ ሰብስክራይብ፣ ኮመንት ማድረግ እንዳይረሳ። የዛሬው ቪዲዮአችን ይሄን ይመስል ነበረ። ስለተከታተላችሁን እናመሰግናለን። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ